11 ጂኦግራፊ ዩኒት 1 ፎርሜሽንስ ኦፍ ኮንቲኔንት ወይም ደግሞ የአህጉራት አመሰራረት የሚለውን እናያለን። የዚህ ለሰን ኢንትሮዳክሽን do you remember the lesson on geographical history of Ethiopia and land formations of Africa in grade 9 and grade 10 geography respectively? እንግዲህ ግሬድ 9 ላይ ወይ ደግሞ ክፍል 9 ላይ ጂኦግራፊካል ሂስትሪ ኦፍ ኢትዮጵያን፣ ግሬድ 10 ላይ ደግሞ ወይ ደግሞ 10 ላይ ደግሞ ላንድ ፎርሜሽንስ ኦፍ አፍሪካን ተምራችኋል። መልሳችሁ የስ ከሆነ ይሄ የሚጠይቀን ተማሪዎች ጂኦግራፊካል ሂስትሪ ማለት ምን ማለት ነው እና ደግሞ ላንድ ፎርሜሽንስ ኦፍ አፍሪካ ሃው እንዴት ተፈጠረ ወይም ደግሞ እንዴት ዲቨሎፕ ሆነ ይላችኋል። ኢን ዩኒት 1 ኦፍ ግሬድ 11 በግሬድ 11 ወይ ደግሞ በ11 ክፍል ጂኦግራፊ ደግሞ ዩኒት 1 ላይ የምትማሩት ምንድነው? ታይም ስኬልስ ኦፍ ዲ ኤርዝ ጂኦግራፊካል ፕሮሰስ በታይም ስኬሎች ወይም ደግሞ እነዚህ ፕሪካምፔሪያ በምላቸው በእነሱ ጂኦግራፊካል ፕሮሰስ ወይም ደግሞ የኤርዝ ስለ መልካም ምድራዊ ሂደቶች ወይም ደግሞ ፕሮሰሶች አሉ እነሱን እንማራለን ማለት ነው። the development stages of the earth's continents and relative position or distributions of the earth's oceans and continental land masses። ሌላ ደግሞ በተጨማሪ የምናየው ምንድነው? ስቴጅ ኦፍ ዲቨሎፕመንት አለ። የመሬት ኮንቲኔንቱ እንዴት እንደተከፋፈለ፣ ኦሽኖች እንዴት ዲስትሪቢዩት እንደሆኑ እንደተሰራጩ፣ ይሄ የብስ የሚባለው እሱ እንዴት እንደተከፋፈለ ከኦሽኑ ጋር እንዴት እንደተለያየ፣ ኮንቲኔንቶች ደግሞ የየራሳቸው ምን አላቸው ታይም ስኬልስ ኦፍ ጂኦግራፊካል ስኬል እንትን። ሌላኛ ደግሞ ከዚህ የምናየው ሌላ ኮንተንታችን ወይም ደግሞ ርዕሳችን የትኛው ነው? ቤዚክ ኮንተንትስ ዩ አር አለ ኤክስፔክትድ ቱ ቢ አዌር ኦፍ ኤንድ አፕሪሺየት ዘ ኤርዝ ጂኦግራፊካል ታይም ስኬልስ ፎርሜሽንስ ኦፍ ዘ ኮንቲኔንት ኤንድ ዲስትሪቢዩሽንስ ኦፍ ኦሽን ኤንድ ኮንቲኔንታል ላንድ ማስስ። በቃ ከዚህ ዋና ለሰናችን እንግዲህ ቤዚክ ኮንተንታችን የትኛው ነው? ኤርዝ ጂኦግራፊካል ታይም ስኬል አለ። ሁለተኛ ደግሞ የአህጉራት አፈጣጠር ወይም ደግሞ ፎርሜሽንስ ኦፍ ኮንቲኔንት የሚለው አለ። የኦሽኖች እና የላንድ ማሶች ዲስትሪቢዩሽን ወይም ደግሞ ስርጭት አለ። እነዚህን ሶስቱን ርዕሶች በዩኒት 1 ተረድተን እናልፋለን ማለት ነው። ግልጽ ሆኖላችኋል አይደል? ኢንትሮዳክሽኑ ኢንትሮዳክሽኑ ግልጽ ከሆነላችሁ ዩኒት 1.1 ፎርሜሽንስ ኦፍ ኮንቲኔንት ወደሚለው እናመራለን ማለት ነው። 1.1 ፎርሜሽንስ ኦፍ ኮንቲኔንት ኬወርዶች አሉና የመጀመሪያው ቢግ ባንግ ቲዮሪ አለ። ሁለተኛ ኮንቲኔንትስ፣ ኮንቲኔንታል ድሪፍት፣ ሚድ ኦሽን፣ ፓንጂያ፣ ሮዲና፣ ሲፍሎር ስፕሪዲንግ፣ ሶላር ሲስተም። እነዚህን ኬወርዶች በዚህ በአንድ ዩኒት 1 ላይ በደንብ አድርጋችሁ መያዝ ያለባችሁ ርዕሶች ናቸው ማለት ነው። the earth together with other planets and their moons form planetary systems. the sun and the planets together gain from the solar systems. ምን መሰላችሁ የሚለን መሬትና ሌሎች ፕላኔቶች ከየራሳቸው መሆን ወይም ደግሞ ፀሐይ ጋር ጨረቃ ጋር ሆነው ፕላኔተሪ ሲስተምን ፈጥረዋልኝ አለ። ወይም ደግሞ ፕላኔተሪ ሲስተም የሚባለው ነገር ፈጥረዋልኝ። ፀሐይና ደግሞ ሌሎች ፕላኔቶች አንድ ላይ ሆነው ጌን ፍሮም አለ ሶላር ሲስተም ሶላር ሲስተም ጌን አድርገዋል ወይም ደግሞ ፎርም አድርገዋል መስርተዋል ማለት ነው። ፕላኔተሪ ሲስተሙን መሬታችንና ሌሎች ፕላኔቶች ከራሳቸው ጨረቃ ጋር ሆነው ፕላኔተሪ ሲስተሙን፣ ፀሐይና ደግሞ ሌሎች ፕላኔቶች ነው ደግሞ ምንድነው ሶላር ሲስተምን ፈጥረዋልኝ ማለት ነው። የሶላር ሲስተሙ እንግዲህ ፒክቸሩ ከዚህ መጽሐፍ ላይ ያለ በደንብ ስናየው ይገባቸዋል ማለት ነው። the formations of the continent the formations of the earth is truth attributed similar to the creations of other combination planets and the interior developments of the solar systems። አያችሁት? የመሬት አመሰራረት ወይም ደግሞ formations of earth አንድ አይነት ነው ወይም ደግሞ ሲሚላር ነው ከሌሎች ፕላኔቶች አፈጣጠር ጋር ሲሚላር ነው ከሌሎች ፕላኔቶች አፈጣጠርና ሶላር ሲስተም ከሶላር ሲስተም እድገት ጋር አንድ አይነት ነው ማለት ነው። ስለዚህ አሁን ስለ መሬት አፈጣጠር ለመረዳት ግዴታ ስለ ኦሪጂንስ ኦፍ ሶላር ሲስተም ማወቅ አለብን ማለት ነው። ምክንያቱም ሶላር ሲስተም የሚባለው ምንድነው ብለናል? የፀሐይና የኛን መሬት ጨምሮ የፕላኔቶች ስብስብ ያን ሶላር ሲስተም ይባላል። ስለዚህ ስለ መሬት አመሰራረት ለማወቅ ነሰሰሪ ወይም ደግሞ በጣም አስፈላጊው ነገር ስለ ሶላር ሲስተም ኦሪጂን ምን ማድረግ ነው? አንደርስታንድ ማድረግ ወይም ደግሞ መረዳት ነው ማለት ነው። አንደርስታንድ ማድረግ ወይም ደግሞ መረዳት ያስፈልገናል ማለት ነው። ግልጽ ሆኖላችኋል? የመሬት አፈጣጠር ከሌሎች ፕላኔት እና ከሶላር ሲስተም አፈጣጠር ጋር አንድ ነው። ስለዚህ ስለ መሬት አፈጣጠር ለመረዳት የሶላር ሲስተም አመሰራረት መረዳት ይኖርብናል ማለት ነው። as can be learned from አለ earth science literature there are different view and theory on አለ the formations of the earth and that of the solar systems። አያችሁ የተለያዩ ቲዮሪዎችና እይታዎች ወይም ደግሞ ቪውዎች አሉ በመሬት አመሰራረትና በሶላር ሲስተም በመሬትና በሶላር ሲስተም አፈጣጠር ላይ ማለት ነው። most of them አለ
ሞስት ኦፍ ዘ ቲዮሪ ዲፔንድ ኦን አለ ስፔኩላር ኤንድ አምቢጊየስ አሳብሽንስ። ብዙ ቲዮሪዎች አብዛኛው ቲዮሪዎች ምንድናቸው? ስፔኩሌስ ግምታዊና ምንድነው እነዚህ አከራካሪ የሆኑ አሳብሽኖች ወይም መላምቶችን የተመረኮዘ ቲዮሪ ነው። አብዛኛዎቹ የሆነ ነገር እንደዚህ ሆነ ምናምን ይላሉ። ምንም ታማኝ የሆነ እንደዚህ ሊጨበጥ የሚችል ሪሊያብል የሆነ መረጃ አያቀርቡም። ብዙውን ጊዜ ምንድነው ስፔኩሌስ ነው ወይም ደግሞ ግምታዊ የሆነ ስፔኩሌሽን ማለት ግምታዊ የሆነና አምቢጊየስ አሻሚ የሆነ አሳብሽን ወይም ደግሞ መላምት ነው የሚያቀርቡት ማለት ነው። none of them are አለ capable of አለ acceptable demonstrating all the until features of the earth and solar systems በሶላር ሲስተም እና በኤርዝ ፊውቸር ላይ ወይም ደግሞ ወደፊት ላይ ትክክለኝነት ላይ የነሱ እንትን ተቀባይነታቸው ምናምን ምንድነው ይሄ ሊታመን የማይችል ካፔብል የሆነ በቃ ዲሞንስትሬቲንግ ወይ ደግሞ አመጽያ ስለዚህ ቅሬታ ሊያስነሳ የሚችል ነው ማለት ነው። ግልጽ ሆኖላችኋል ብዬ አስባለሁ። among various assumptions and their theories proposed about the formations of universe and earths እንግዲህ ብዙ ናቸው ስለ ፎርሜሽንስ ኦፍ ዩኒቨርስ እና ስለ መሬት አፈጣጠር እና ስለ ዩኒቨርስ አፈጣጠር ዩኒቨርስ የሚባል የትኛው ነው? ሶላር ሲስተም ማለት ነው። ስለሱ አፈጣጠር የተለያዩ አሳብሽኖች እና ቲዎሪዎች አሉ። ከነሱ መካከል ቢግ ባንግ ኢዝ ዘ ሞስት ዋይድሊ ሳፖርት ባይ ዘ ሳይንቲስትስ በሳይንቲስቶች ከፍተኛ የሆነ ተቀባይነትን ወይም ደግሞ እንትን ሳፖርት ወይም ደግሞ መደገፍን ያገኘ ወይም ተቀባይነትን ያተረፈ ምንድነው ቲዮሪ ነው ማለት ነው። አኮርዲንግ ቱ ዚስ ቲዮሪ በዚህ ቲዮሪ አማካኝነት አለ the universe originated sometime 10 to 20 billion years ago by aborted cosmic explosions initially by the expansion of small volume materials at the exceedingly high density and temperatures ምን መሰላችሁ የሚላችሁ እንደ ቢግ ባንግ ቲዮሪ ከሆነ አለ ዩኒቨርስ የተፈጠረው ከዛሬ 10 ወይም 20 ቢሊየን አመታት በፊት ነው ማለት ነው። እና ይሄ ደግሞ የተፈጠረበት ምክንያት የሆነ ኮስሚክ የሆነ ሮክ ምን ዋልኝ ኤክስፖዝድ አድርጓል ወይም ደግሞ ፈንድቷልኝ ሲፈነዳ ወደ ኤክስፓንድ የሆነ ወይም የተከፋፈለ ወደ ትናንሽ ስሞል ቮሊዩም ወዳላቸው ማቴሪያሎች ነው። እነዛ ደግሞ ከፍተኛ የሆነ የተከፋፈሉት ምንድነው አታለን ኤክሰስ ከፍተኛ በሆነ ወይም ደግሞ ከፍተኛ በሆነ ዴንሲቲ እና ቴምፕሬቸር አማካኝነት ያ ኮስሚክ ሮክ ሲከፋፈል ወደ እንትን ማለት ሲፈነዳ ኤክስፕሎድ ሲያደርግ ወደ ትናንሽ ቮሊዩምስ ኦፍ ማተር ምን ብሏልኝ ኤክስፓንድ አድርጓልኝ ወይም ደግሞ ተፈረካክሷል ወይም ደግሞ ተስፋፍቷል ማለት ነው። ዚስ ስፔስስ አለ ኤክስፕሎዥን was the following by the formations of numerous spaces objects like sun planets stars meteors asteroids and comets through material collision cooling and gravitational attractions ምን መሰላችሁ ማለት ይሄ ከላይ ያለው ነው። ኮስሚክ ሮክ ኤክስፕሎዥን ሲያደርግ ሲፈነዳ ብዙ ኑሜሪየስ የሆኑ ስፔሶች ምን ዋልኝ ፎርም ሆነዋልኝ ወይ ደግሞ ተፈጥረዋልኝ። ከነሱ መካከል ለምሳሌ እንደ ፀሐይ ያለ ፕላኔቶች የተለያዩ ኮከቦች እነዚህን ያካተተ ነው። በምን አማካኝነት መሰላችሁ በቅዝቃዜና በኮሊዥን ወይም ደግሞ ጥምረታዊ እና ደግሞ በመሬት ግራቪቴሽናል አትራክሽን ወይም ደግሞ በመሬት ስበት ማለት ነው። በዛ አማካኝነት እነዚህ ነገሮች ሊፈጠሩ ችለዋልኝ ማለት ነው። ያነ ኮስሚክ ሮሱ ሲፈነዳ ማለት ነው። our earth was created from the mixing of gases and dust particles moving in spaces around the sun about 4.5 billion years ago ማለት ነው። ኤርዝ የኛ መሬት የተፈጠረችው ክሬት የሆነችው ሚክስቸርስ ኦፍ ጋዝ ኤንድ ደስት ፓርቲክልስ የተለያዩ ብናኞችና የጋዝ ወይም ደግሞ የጋዞች ውህደት ናት። ከዛሬ 4.5 ቢሊዮን ይርስ ኤጎ በፊት በፀሐይ ዙሪያ አራውንድ ኦፍ ዘ ሰን ምን ይላለች ፎርም ሆናለች ወይም ደግሞ ክሬት ተደርጋለች ማለት ነው። ይሄ ሶላር ሲስተሙ ነው እንደምታዩት ማለት ነው። ሶላር ሲስተም የምናየው ምንድነው ውህደት ነው ብለን ነበር የፀሐይና የሌሎች ፕላኔቶች። ስለዚህ እነዚህ ሌሎች ፕላኔቶች ናቸው። እቺ ደግሞ ፀሐይ ናት። 9 ፕላኔት እና
ፀሐይ ሆነው ሶላር ሲስተምን ምን አሉትኝ ፎርም አደረጉት ማለት ነው። አሁን ግልጽ ነው ይላችኋል ማለት ነው። ይኸው ሶላር ሲስተም እና የሶላር ሲስተም ምንድነው? ይሄ ፒክቸር ነው ወይም ደግሞ ፊገር ነው ማሳያ ነው ማለት ነው። ይቅርታ። At this cosmic rock solidified and created the first Earth at about 4,600 to 3,900 ሚሊዮን አንዋልስ ምን መሰላችሁ? ፈርስት ኮስሚክ ሮክ ሶሊዲፋይድ የሆነው ጠጣር ሆኖ ወይንም ክሬትድ የሆነችው ፈርስት ኤርዝ ከመቼ እስከ መቼ ባለው ጊዜ ነበር? ከ4600 እስከ 3900 ሚሊዮን አንዋል ባለው ጊዜ ውስጥ የተፈጠረች የመጀመሪያዋ መሬት አለች። ያቺ ማን ትባላለች? ሮዲና በመባል ትታወቃለች። የመጀመሪያዋ ኮንቲኔንት ማን ትባላለች? ሮዲና ተብላ ትታወቃለች ማለት ነው። ዱሪንግ ደ ሌት ካምቤሪያን ፔሪድ 514 ሚሊዮን አንዋል ደ ጎንድዋና ሱፐር ኮንቲኔንትስ ሀድ ኢንቮልቭድ አራውንድ ደ ሳውዝ ፖልስ። እንግዲህ በካምቤሪያን ፔሪድ ከዛሬ 514 ሚሊዮን ዓመታት በፊት ጎልድዋና ሱፐር ኮንቲኔንት የሚባል ኮንቲኔንት ምን ተብሎ ነበር? ኢንቮልቭ አድርጎ ነበር ወይም ተፈጥሮ ነበር በሳውዝ ፖል በኩል ወይም ደግሞ በሳውዘርን አቅጣጫ በኩል ማለት ነው። ኔክስት ቱ ዚስ አለ ፎር ማጆር ኮንቲኔንትስ ከዚህም በኋላ አራት ዋና ዋና ኮንቲኔንቶች ተፈጥረው ነበር። ጎልድዋና፣ ባልቲካ፣ ሳይቤሪያ እና ላውራዥያ የሚባሉ አራቱ ኮንቲኔንቶች ተፈጥረው ነበር ማለት ነው። ከዚህ ከጎንድዋና ሱፐር ኮንቲኔንት ከተፈጠረ በኋላ የተፈጠሩት ሌሎቹ እነማን ናቸው? ጎንድዋና፣ ባልቲካ፣ ሳይቤሪያ እና ላውራዥያ ናቸው ማለት ነው። ካም ቱ ዚስ ቢግ አለም ዱሪንግ 458 ሚሊዮን አንዋል ሚድ ኦልዶቪያን ፔሪድስ። እነዚህ መቼ የተፈጠሩትኝ? በኦልዶቪያን ፔሪድ አጋማሽ ላይ ማለትም በ458 ነው እነዚህ የተፈጠሩት ማለት ነው። እነዚህ አራቱ ኮንቲኔንቶች የተፈጠሩትኝ ደን ላውራዥያ ኮንቲኔንትስ ኤንድ ኮላይድ ዊዝ ዘ ባልቲካ ክሎዝድ ላፕቲስ ዱሪንግ ዘ ሚድል ሲሎሪያን 425 ሚሊዮን አንዋልስ። በሲሎሪያን ፔሪድ አጋማሽ ላይ ላውራዥያ ኮንቲኔንት እና ባልቲካ ኮንቲኔንት አንድ ላይ ኮላይድ ያደረጉና ማንን ፈጠሩ? ላፕቲሲን ፈጠሩ። መቼ? በ425 ሚሊዮን አንዋል ማለት ነው። ማንን ፈጠሩ? ላውራዥያ እና ባልቲካ ሆነው ላፕቲሲን ፈጠሩ ማለት ነው። ላፕቲሲን ፈጠሩ። the continual collisions had then produced the pre-Pangea continents during the early Devonian periods at about 319 ሚሊዮን አንዋልስ ከዛሬ 390 ዓመት በፊት ከዛሬ 390 ሚሊዮን ዓመት በፊት ፕሪፓንጂያ እንድትፈጠር ሆናለች ማለት ነው። ይሄ ኮሊዥኑ ይሄ ኮንቲኔንቶቹ አንድ እየሆኑ ሲመጡ ፕሪፓንጂያን ሊፈጥሩ ችለዋል ማለት ነው። በ306 ሚሊዮን አንዋል ላይ አለ ሌት ካርቦኒፌሪየስ ፔሪድ ላይ the northern American continents started to develop from አለ assemblages of rocks በአሴምብሌጅ ኦፍ ሮክ አማካኝነት ኖርዘርን አሜሪካ በሳውዘርን ፖል ላይ ማለትም ኖርዘርን አሜሪካ በሳውዘርን ፖል ሳይሆን ኖርዘርን አሜሪካ ዴቨሎፕ እያደረገች መምጣት ጀመረች ወይም ደግሞ ክሬት እየተደረገች መምጣት ጀመረች ማለት ነው። ባይደን አለ ሱፐር ኮንቲኔንት ፓንጂያ ሱፐር ኮንቲኔንት ተብላ የምትታወቅ ማለት ፓንጂያ ናት። had come into being አለ at about 255 to 210 ሚሊዮን አንዋል ከዛሬ 255 ወይም ደግሞ ከዛሬ 210 ባለው ሚሊዮን ዓመት በፊት ውስጥ ማን ተፈጥራ ነበር? ፓንጂያ ወይም ደግሞ ሱፐር ኮንቲኔንት የምትባለው ፓንጂያ እንዴት ነው የተፈጠረችው የሚለው ሁሉም ኮንቲኔንቶች አንድ ላይ ኮላይድ አድርገው ነው የፈጠሯት ማለት ነው። ፓንጂያ የምትባለው እሷ ናት። ፍሮም 210 አፕ ቱ 180 ሚሊዮን አንዋል አለ ትሪያሲክ ፔሪድ ላይ ማለት የሜሶዞይክ የመጀመሪያው ፔሪድ ማለት ነው። ይሄ ትሪያሲክ ፔሪድ ይባላል። ዚስ ሱፐር ኮንቲኔንት ስታርት ቱ ብሬክ አፕስ አያችሁት? ይሄ ፓንጂያ የሚባለው
ኮንቲኔንት ከ255 እስከ 210 ምን ሆኖ አንድ ኮንቲኔንት ነበር። በአለማችን ላይ አንዲት ኮንቲኔንት ነበር የነበረችው ማለት ነው። ሁሉም ኮንቲኔንቶች አንድ ላይ ሆነው የፈጠሯት ፓንጂያ ወይም ደግሞ ሱፐር ኮንቲኔንት በመባል ትታወቃለች። እሷ ከዛሬ 210 ወይም ደግሞ ከ180 ሚሊዮን አንዋል አመት በፊት በትሪያሲክ ፔሪየድ ላይ ማለትም በሜሶዞይክ ፔሪየድ በመጀመሪያው ጊዜ ላይ ምን ሆነች? ብሬክ አፕ ሆነች ወይም ደግሞ ተከፋፈለች ማለት ነው። ማን? ፓንጂያ ማለት ነው። the breakups had continued until the late ክሪታሺየስ ፔሪየድስ እስከ ክሪታሺየስ ፔሪየድ መጨረሻ አካባቢ ላይ ይሄ ብሬክ አፑ እንደቀጠለ ነበር ማለት ነው። እንደቀጠለ ነበር። in the meantime the northern America had moved away from the African continent አያችሁት? ኖርዘርን አፍሪካን ኮንቲኔንት ወይም ደግሞ ይቅርታ ኖርዘርን አሜሪካን ኮንቲኔንት ከአፍሪካ ኮንቲኔንት ጋር ምን አለ? ሙቭ ኤዌይ ማለት ራሱን ገንጥሎ የራሱን አህጉር መፍጠር ጀመረ ማለት ነው። የአፍሪካና ኖርዘርን አሜሪካ ተገነጠሉ። ሁሉም ግን መቼ ነው? በ210 ከ255 እስከ 210 ሚሊዮን ዓመታት በፊት ከዛሬ ምን ነበሩ? አንድ ላይ ስለነበሩ ኖርዘርን አሜሪካ ከአፍሪካ ተገንጥሎ የራሱን ኮንቲኔንት መፍጠር ጀመረ ማለት ነው። ዱሪንግ ዘ ሌት ክሪታሺየስ the breaking a part of Pangaea widen and bigger water masses oceans were created along the continental cracks ምን መሰላችሁ? ቅድም እንግዲህ እንደምታስታውሱትኝ የኦሽኖች እና የምኖችን መፈጠር ነው ያለን ብለን ነበር። የየብሶችን መፈጠር ነው ያለን ብያችሁ ነበር ኢንትሮዳክሽን ላይ ማለት ነው። አሁን ይኸውላችሁ እስከ ክሪታሺየስ ፔሪየድ ላይ ፓንጂያ መከፋፈሏን አላቆመችም ነበር። ስለዚህ እሷ እየተከፋፈለች ስትሄድ በኮንቲኔንቶቹ መሀል ምን ተፈጠረ? በእነሱ ክራክ እያደረጉ ወይም እየተሰነጣጠቁ መሄድ ጀመሩ። ሲሰነጣጠቁ በስንጥቁ መሀል ላይ ውሃ መግባት ጀመረ። ያ ምን ተባለ? ኦሽን ተባለ ማለት ነው። ስለዚህ ቢገር ዋተር ምን ማለት ጀመረ? ክሬት መደረግ ጀመረ ማለት ነው። ከመቼ? ፓንጂያ መከፋፈል ከጀመረች ጀምሮ ማለትም ከትሪያሲክ ፔሪየድ በኋላ ኦሽኖች እየተፈጠሩ መጡ ማለት ነው። ፋይናሊ ኮንቲኔንታል ብሬክ አፕስ ፕሮግሬሲቭሊ ኮንቲኒው ዱሪንግ ቴሪሸሪ ፔሪየድ እስከ አራተኛው ፔሪየድ ወይም ቴሪሸሪ እስከ ሶስተኛው ፔሪየድ ቴሪሸሪ ፔሪየድ ድረስ ምን ብሏልኝ? የኮንቲኔንቶች መከፋፈል ቀጥሎ ነበር ማለት ነው። ለውጡ ቀጥሎ ነበር። the earth continents have አለ then retained their present positions during the quaternary periods እንግዲህ ከሲኖዞይክ በኋላ ቴሪሸሪ ኳተርናሪ የሚባሉ ፔሪዮዶች አሉ እና እንግዲህ የአሁኑን አለማችን የምታዩት ፖዚሽን የያዘው ወይም ደግሞ እነዚህ ሰባቱ ኮንቲኔንት የፈጠሩት መቼ ነው? በኳተርናሪ ፔሪዮድ ነው ማለት ነው። ፕሬዘንት ሀገራችን ማለት እቺ ኤርዝ የአሁኗን ቅርጽ የያዘችው መቼ ነው? አሁን በኳተርናሪ ፔሪዮድ ነው ማለት ነው። በቅርብ ጊዜ ነው። ከሲኖዞይክ ፔሪዮድ በኋላ ነው ማለት ነው። ይቅርታ እንግዲህ ይኸውላችሁ ስቴጅ 1 መጀመሪያ እንዲህ ነበረ። ከዛ ወደዚህ እንደዚህ ሆነ። በማን ክሪታሺየስ ፔሪየድ የሚባለው ያላችሁ መከፋፈል ጀመሩ። ስቴጅ 1 ይኸውላችሁ ይሄ ነበር። ስቴጅ 2 ይሄ ነው። ትንሽ የመከፋፈል ባህሪ ያላቸው ማለት ነው። ስቴጅ 3 ይኸውና። ስቴጅ 4 ክሪታሺየስ ፔሪየድ ላይ በ65 ሚሊዮን አንዋል እንደዚህ መከፋፈል ጀመሩ ማለት ነው። ግን አሁንም ገና ቅርጻቸውን በደንብ አልለዩም። ከዛ አሁን የፕሬዘንቱ ግን ይሄን ይመስላል። አያችሁት? ፕሬዘንቱ ይሄን ይመስላል። ከዛ በፊት የነበረው ደግሞ መጀመሪያ ላይ ይሄ ነበር ማለት ነው። ስለዚህ ይሄ እንግዲህ እንደምታዩት የአሁኑ የቅርጽ እንዴት እንደመጣ የሚያሳየን ለሰን ነው እያየን ማለት ነው። እያየን ያለ ነው። from the preceding sections አለ it is possible to note that the present day continents were joined together by forming Pangaea until 200 ሚሊዮን አንዋልስ ምንድነው? ቀላል ነበር። እስከ 200 ሚሊዮን አንዋል ላይ ሁሉም ኮንቲኔንቶች አንድ ላይ ኮላይድ ቢያደርጉ ፓንጂያን ፎርም ማድረግ ለነሱ በጣም ቀላል ነበር አለ። at about 116 ሚሊዮን አንዋል ፓንጂያ divided into two bigger land masses called Gondwana and Laurasia by processing of continental drifts
ይኸውላችሁ በኮንቲኔንታል ድሪፍት ወይም ደግሞ በአህጉራት መሰነጣጠቅ ወይም ደግሞ መከፋፈል የተነሳ ፓንጂያ ከዛሬ 160 ሚሊዮን አመት በፊት ምን ሆናለች? ወደ ሁለት ኮንቲኔንት ተከፋፍላለች። እነሱም ጎንድዋና ላንድ እና ላውራጂያ ላንድ በመባል ይታወቃሉ ማለት ነው። The land masses that develop into supercontinents India moved the northernward and are separated from the Gondwana continents at about 140 million annuals። እንግዲህ እነዚህ ሱፐር ኮንቲኔንትስ ኦፍ ኢንዲያ ምን ማድረግ ጀመረ? መነሳት ጀመረ ማለት ነው። ሙቭድቱ ወደ ኖርዘርን ዋርድ ወደ ላይኛው ወደ ኖርዘርን ወደ ሰሜኑ አቅጣጫ ሴፓሬት ነው መሄድ ጀመረ። ጎንድዋና ደግሞ ወደ ሳውዘርን ማለት ነው። ከጎንድዋና ላንድ ነው ተነጥሎ ኢንዲያ ወደ ኖርዘርን አቅጣጫ መሄድ የጀመረው ማለት ነው። ዚስ ኦሴሽናል ኮዝስ ዘ ኮሊዥንስ ኦፍ ኢንዲያ ሱፐር ኮንቲኔንትስ ዊዝን ኢሮዥያ ኤንድ አለ ኢኒሺያሊ ዘ ፎርሜሽንስ ኦፍ ሂማሊያን ሬንጅስ። ምን መሰላችሁ? ሂማሊያ የተፈጠረው መቼ መሰላችሁ? ኢንዲያን ሱፐር ኮንቲኔንት ከጎንድዋና ላንድ ተገንጥሎ ሲሄድ ከኢሮዥያን ፕሌት ጋር ምን ያደረገ ኮሊዥን ያደረገ ወይም ደግሞ ግንኙነት ፈጠረ። የዛን ጊዜ ሂማሊያ ተፈጠረ ማለት ነው። ወይም ደግሞ የሂማሊያ ማውንቴን ተፈጠረ። ሳም 100 ሚሊዮን አንዋል አውስትራሊያ ሃድ ሴፓሬትድ ፍሮም አንታርክቲካ ኤንድ ዚስ ሃዝ ፕሮናውንስድ ዘ ብሬክ አፕ ኦፍ ዘ ጎንድዋና ኮንቲኔንትስ። እንግዲህ የመጨረሻው ደግሞ ጎንድዋና ላንድ የመከፋፈያው ያበቃው መቼ ነው? አውስትራሊያ ከአንታርክቲካ ተለይቶ ሲሄድ ማለት ነው። አውስትራሊያ ከአንታርክቲካ ተለይቶ ሲሄድ የዛን ጊዜ ጎንድዋና ላንድ ብሬክ አፑ ፕሮናውንስድ ያደረገ ማለት ነው። ዘቱ ጄንት ኮንቲኔንትስ ማለትም ጎንድዋና ኤንድ ላውራዥያ ደን ሙቭድ apart east and the western thereby resulting in the openings of the Atlantic continents። እንግዲህ አትላንቲክ ኦሽን ማለት ምን ማለት ነው? አሁን ለምሳሌ ይሄ አለ ኢሮፕ እና ኤዥያ። በዚህ ኖርዘርን ምን አለ? አሜሪካ አለ፣ ከዚህ አፍሪካ አለ። አትላንቲክ የሚባለው የትኛው ነው? ይሄ ነው። አትላንቲክ የሚባለው ይሄ ነው። ስለዚህ ይሄ የተፈጠረው መቼ ነው ይለናል። ወይም ደግሞ አትላንቲክ ኦሽን እንዲፈጠር ምክንያት የሆነው ኢሮዥያ እና ማለት ላውራዥያ እና ጎንድዋና ላንድ ወደ ኢስት እና ወደ ዌስት ማለትም ወደ ኢስት እና ወደ ዌስት ሲከፋፈሉ ከዚህ ጋር አትላንቲክ ኦሽን እንዲፈጠር ምክንያት ሆነ ማለት ነው። ያንን ነው እያስረዳን ያለው እንጂ ሌላ ነገር እያለ አይደለም። ግልጽ ሆኖላችኋል ብዬ አስባለሁ። ከዛም በመቀጠል ኮንቲኔንታል ድሪፍት ሪፈርስ ቱ አለ ሙቪንግ ኤ ፓርት ኦፍ ዘ ኮንቲኔንት ኢኒሺያሊ ባይ ሲ ፍሎር ስፕሪዲንግስ አት ዘ ሚድል ኦሽንስ ሪጂድ ሎኬሽንስ ማለት ነው። እንግዲህ ይሄ ኮንቲኔንታል ድሪፍት የሚያሳየው ምንድነው? የኮንቲኔንቶችን መከፋፈል ወይም ደግሞ መሰነጣጠቅ ነው። የየራሳቸውን ፓርቲ ይዘው መሄዳቸው ነው። ባይ ሲ ፍሎር ስፕሪዲንግ በባህር ፍሎር ስፕሪዲንግ አማካኝነት ማዕከላዊ ኦሽን ላይ መከፋፈላቸው ነው። እንግዲህ እንደምታዩት አህጉራችን ያለው በምንድነው? በውሃ ተከበሩ። ለዛ ነው ሚድል ኦሽን ሪጅድ የሚለው ማለት ነው። the events make the Pacific Oceans narrow። ይሄ ደግሞ የኮንቲኔንቶች መከፋፈል ፓሲፊክ ኦሽን ናሮ ወይም ደግሞ ጠባብ ሊያደርገው ይችላል። አትላንቲክ ኦሽን ደግሞ ዋይድ እንዲሆን ወይም ደግሞ ሰፊ እንዲሆን ምክንያት ሆኗል ማለት ነው። ሜዲትራኒያን ኦሽን ናሮ እንዲሆን ጠባብ እንዲሆን፣ ሂማሊያ ማውንቴን ደግሞ ሃየር እንዲሆን ወይም ደግሞ ከፍተኛ እንዲሆን አድርጎታል ማለት ነው። the drift makes አለ አውስትራሊያ reached the equator in 6 ሚሊዮን years ago። እንግዲህ ደግሞ አውስትራሊያ ወደ ኢኩዌተር ሪችድ እንድትደርስ አድርጓታል። ይሄ የድሪፍት ወይም ደግሞ የመሰነጣጠቅ ሂደቱ ማለት ነው። በ600 ሚሊዮን በ60 ሚሊዮን ይር ማለት ነው። ከዛም በኋላ ጂኦሎጂካል ታይም ስኬል የሚያለ ጂኦሎጂካል ታይም ስኬልን እና ሪላቲቭ አብሶሉት የሚባሉ ክፍሎች አሉትኝ። እነሱን ደግሞ በሌላ ፓርት እናያለን። ለዛሬ ይሄ ብቃን። ከተመቻችሁ ይሄን ቻናል ላይክ፣ ሰብስክራይብ ማድረግ እንዳይረሳ።
ዶንት ፎርጌት ማይ ዩቲዩብ ቻናል ሰብስክራይብ ኤንድ ላይክ። በቻላችሁት አቅም አግዙኝ። መልካም የጥናት ሰዓት ይሁንላችሁ። ባይ ባይ።